ቀይ ባህር በውሃ ሞገዱ ከምስራቁ ዓለም ቢጋርድንም ከማዕበሉ ባሻገር ግን የዘመናት የታሪክ ማህተም ያረፈበት አንድ የተረሳ እውነት አለ። ከኛ ማዶ በየመን በረሃማ ምድር ላይ በመልካቸው የሐበሻን በደማቸው የጥንት አባቶቻችንን አሻራ የተሸከሙ ነገር ግን በታሪክ አዙሪት ውስጥ ተረስተው ለዘመናት በከፋ የኑሮ አዘቅት ውስጥ የሚኖሩ በሚሊዮኖች የሚቆጠሩ ጥቁር ኢትዮጵያውያን ወገኖች እንዳሉ ያውቃሉን? እነዚህ ሰዎች የትላንት ድል አድራጊዎች የዛሬ ታሳሪዎች ናቸው። የገንዛ ማንነታቸው እንደ ወንጀል ተቆጥሮባቸው በማህበረሰቡ ተዋረድ ከሁሉ በታች ዝቅ እንዲሉ የተፈረደባቸው የዘመናችን ምስኪኖች ናቸው። በአረቡ ዓለም አልሙሃማሽን ወይም የተገለሉት በሚል አሳዛኝ ስም ሲጠሩ፣ በአንዳንድ የአካባቢያችን የቃል ታሪኮችና ትውፊቶች ደግሞ መሪማዎች በመባል ወደ ኋላ ወደ 6ኛው ክፍለ ዘመን ይመልሰናል። ጊዜው የአክሱም ስርወ መንግስት በታላቅ ግርማ ቀይ ባህርን ተሻግሮ ደቡብ አረቢያን ያንቀጠቀጠበት ዘመን ነበር። ያኔ በጀግነት የዘመተው ጋሻና ጦሩን አንግቦ የተሻገረው ያ ግዙፍ የአክሱም ሰራዊት እንዴት ዛሬ ለትውልድ የሚተላለፍ የድህነትና የመገለል ሸክም ትቶ አለፈም? በአሸናፊነት በድል ይህን አስገራሚ ታሪክ አዘል ጉዞ በረራ ለማድረግ ከማኮብኮባችን በፊት ግን ቪዲዮውን አሁኑኑ ላይክ በማድረግ የዚህ ድንቅ ዝግጅት አጋር ይሁኑ። ቻናላችንን ሰብስክራይብ ያላደረጋችሁም ቤተሰብ እንድትሆኑ በታላቅ አክብሮት እንጋብዛለን። ለመሆኑ ይህንን ታሪክ ከየትኛው የዓለም ጥጉናችሁ እየተከታተላችሁ ነው? ኮመንት ላይ ብትጽፉልን እጅጉን ደስ ይለናል። አሁን የጉዞ ቀበቷችሁን ጠበቅ አድርጉና ወደ ተረሳው የታሪክ ዓለም አብረን በረራ እንጀምራለን። ለመሆኑ በየመን ምድር አልሙሃማሽን ተብለው የሚጠሩትና በቃል ታሪካችን መሪማዎች የምንላቸው ሰዎች በትክክል እነማን ናቸው? ቁጥራቸውስ ምን ያህል ይደርሳል? በዛሬዋ የመን እንደየተቋማቱ መረጃ ከ1.5 እስከ 3 ሚሊዮን የሚገመቱ ጥቁር የመናውያን ይኖራሉ። የገንዛ ሀገራቸው ዜጎች በዚያው ምድር ተወልደው ያደጉ ቢሆኑም በየመን ባህላዊ የማህበረሰብ ተዋረድ ውስጥ ግን ከሁሉ በታች ሆነው ለዘመናት ተፈርጀዋል። ይህ በግልጽ ያልተጻፈ ነገር ግን በጽኑ የሚተገበር የዘረኝነትና የመደብ አፓርታይድ የሰው ልጅ ሊሸከመው ከሚችለው በላይ የሆነ የታሪክ በደል አሸክሟቸዋል። ለብዙ ዘመናት የቀሪው የየመን ማህበረሰብ አክዳም የሚል አዋራጅ መጠሪያ ይሰጣቸው ነበር። አክዳም ማለት በየመን አረበኛ የአካባቢ ዘይቤ አገልጋዮች ወይም ተላላኪዎች አሊያም ደግሞ በቀጥታ አነጋገር ባሪያዎች ማለት ነው። ይህ መጠሪያ ዘራቸውን ብቻ ሳይሆን ሰብአዊ ክብራቸውን ጭምር የሚደመስስ ከልጅ ልጅ ወደ ልጅ ልጅ የሚተላለፍ የዝቅታ ማህተም ነበር። ሆኖም ከቅርብ ጊዜያት ወዲህ የገንዛ ማንነታቸውን ለማስከበርና ሰብአዊ ክብራቸውን ለማስመለስ በሚያደርጉት ጥረት ራሳቸውን ሙሃማሽን ብለው መጥራት ጀምረዋል። ሙሃማሽን ማለት በግልጽ ትርጉም የተገለሉት ወይም በዳር የተገፉት ማለት ነው። በየመን ጥልቅ ማህበራዊ ተዋረድና ነጸብራቅ እንጂ። ለመሆኑ እነዚህ በርካታ ሚሊዮኖች ህዝቦች እንዴት ወደዚህ ምድር ሊመጡ ቻሉ? ጥንታዊ የታሪክ እውነትና መላምቶችስ ምን ይሉናል? ለመሆኑ እነዚህ ሰዎች እንዴትና በምን ምክንያት ቀይ ባህርን ተሻግረው ወደ የመን ምድር ሊሄዱ ቻሉ? የታሪኩ መነሻስ ምን ይመስላል? ይህንን ለማብራራት የሚጠቀሰው ዋነኛው የታሪክ መላምትና የቃል ትውፊት የሚጀምረው ከዛሬ 1500 ዓመታት በፊት በ6ኛው ክፍለ ዘመን በ520ዎቹ ዓመተ ምህረት ላይ ነው። በወቅቱ አክሱም በዓለም ላይ ከነበሩ 4 ታላላቅ ኃያላን መንግስታት አንዷ ነበረች። ግዛቷም የቀይ ባህርን 2 ዳርቻዎች የሚያጋጥም የንግድና የወታደራዊ የበላይነት የተጎናጸፈ ነበር። በዚያ ዘመን በደቡብ አረቢያ ወይም በየመን የሂማያር ግዛት ንጉሥ የነበረው ዘኑዋስ የተባለ መሪ ወደ ይሁዲነት ከተለወጠ በኋላ በነጅራንና በአካባቢው በሚኖሩ ክርስቲያኖች ላይ ዘግናይ ጭፍጨፋና ማሳደድን ፈጸመ። ይህ ዜና በወቅቱ የክርስቲያን ዓለም ከለላ የነበረው የአክሱም ንጉሥ ካሌብ ጆሮ ሲደርስ ዝም ብሎ መስማት አልቻለም። ንጉሥ ካሌብ የሮማን ንጉሥ ድጋፍ አክሎበት በሺዎች የሚቆጠሩ የሐበሻ የጦር መርከቦችን አዘጋጅቶ የቀይ ባህርን ማዕበል በመሰንጠቅ ወደ ደቡብ አረቢያ ዘመተ። ጦርነቱ እጅግ አሰቃቂና ደም አፋሳሽ ነበር። ሆኖም በአክሱም ፍጹም አሸናፊነት ተጠናቀቀ። የዙኑዋስ ኃይል ተሸነፈ። የአክሱም ሰራዊትም የመንን ሙሉ በሙሉ በቁጥጥሩ ስር አዋለ። ከድሉ በኋላ
በአክሱማዊ ጀነራል አብርሃ መሪነት በ10 ሺዎች የሚቆጠሩ የኢትዮጵያ ወታደሮች መኮንኖችና ቤተሰቦቻቸው በየመን ምድር በቋሚነት ሰፈሩ። አብርሃ በየመን የራሱን ጠንካራ አስተዳደር በመመስረት በሰንዓ ከተማ አልቁሊስ የተባለ በወርቅ በብራንዶችና በከበረ ድንጋዮች ያጌጠ ታላቅ ካቴድራል አስገነባ። በወቅቱ እነዚህ የሀበሻ ወታደሮች የዚያች ምድር ገዢዎች፣ መሪዎችና የከበሩ የጦር አበጋዞች ነበሩ። ነገር ግን ዕጣ ፋንታቸው እንዴት ተቀየረም? ከግማሽ ክፍለ ዘመን በኋላ የታሪክ ነፋስ አቅጣጫውን ቀየረ። የአክሱም ማዕከላዊ ግዛት እየደከመ ሲመጣና ከአብርሃ ሞት በኋላ በወራሾቹ መካከል የስልጣን ሽኩቻ ሲፈጠር አጋጣሚውን የሚጠብቁት የፋርስ ወይም የሳሳኒድ ኃይሎች በ570ዎቹ ዓመተ ምህረት የመንን ወረሩ። በዚህ ወቅት እዚያው ቀርተው የነበሩት የአክሱም ወታደሮችና ትውልዶቻቸው ረዳት አጡ። የፋርስ ኃይሎች የመንን ሙሉ በሙሉ ከተቆጣጠሩ በኋላ የቀድሞዎቹን የሀበሻ ገዢዎች መሬታቸውንና ሀብታቸውን ቀሟቸው። መሳሪያቸውን አስፈትተው የማህበራዊና ወታደራዊ የበላይነታቸውን መብታቸው ተገፎ የትምህርትና የመሬት ባለቤትነት እድላቸውም ተዘግቶ ከከተማ ውጪ ዝቅተኛ ክፍያ ባላቸው የጽዳትና የጉልበት ስራዎች ብቻ ተገድበው እንዲኖሩ ተደረገም። ምንም እንኳን አብዛኛዎቹ የታሪክ ተመራማሪዎች የእነዚህን ሰዎች አመጣጥ በወቅቱ ቀርተው ከነበሩት የአክሱም ወታደሮች እንዲሁም በሂደት በቀይ ባህር በኩል ከተካሄዱ የተለያዩ ስደቶችና እንቅስቃሴዎች ጋር የሚያያይዙት ቢሆንም ታሪክ ያመጣው ይህ አሰቃቂ ምጸት ግን ዛሬ የመን ውስጥ ተረስተው ለሚቃሰቱት መሪማዎች ወይም ሙሃማሽኖች የመገለል መሰረት እንደሆነ በስፋት ይታመናል። ታሪክ የጣለባቸውን የዘመናት በደል ተሸክመው በዛሬቱ የመን ውስጥ የሚኖሩት የነዚህ የመሪማዎች ወይም የሙሃማሽኖች የዕለት ተዕለት ሕይወት ታዲያ ምን ይመስላል? ዛሬ የመሪማዎች መኖሪያ የከተሞች ዳርቻ፣ የቆሻሻ ማከማቻ ቦታዎችና ሰብአዊ ፍጡር ሊኖርባቸው የማይችሉ ባዶ መሬቶች ናቸው። አብዛኛዎቹ በየመን ዋና ዋና ከተሞች ዙሪያ በሚገኙ በፌስታል በካርቶንና በቆብ ዘንድ ባለው ስር የሰደደ ጥላቻና አድሎ ምክንያት መሪማዎች የተሻለ የሥራ ዕድሎችን ማግኘት ፈጽሞ አይችሉም። በከተሞች ውስጥ ማንም ሊሰራቸው የማይፈልጋቸውንና የሚጸየፋቸውን ስራዎች የመስራት ዕጣ ፈንታ የነሱ ብቻ እንዲሆን ተደርጓል። ሌሊት ተነስተው የከተማዋን ቆሻሻ ማንሳት፣ የፍሳሽ ማስወገጃ ቧንቧዎችን በባዶ እጃቸው ማጽዳትና ዝቅተኛ ክፍያ ያላቸውን የጽዳትና የጉልበት ስራዎች መስራት የዕለት ተዕለት ሕይወታቸው ነው። እነዚህን ስራዎች እንኳን ሰርተው የሚያገኙት አነስተኛ ገንዘብ ለቀን ጉርሳቸው የሚበቃ አይደለም። ይባስ ብሎ ላለፉት በርካታ ዓመታት የመንን ሲያምስ ያለው አውዳሚ የእርስ በርስ ጦርነት የእነዚህን ወገኖች መከራ ወደ ከፋ ደረጃ አሸጋግሮታል። በጦርነቱ ምክንያት በመቶ ሺዎች የሚቆጠሩ መሪማዎች ከተጠለሉበት ጊዜያዊ መጠለያ ተፈናቅለዋል። አንዳንዶቹም በጦርነቱ አሰቃቂ ግፍ ቀዳሚ ሰለባዎች ሆነዋል። ዓለም አቀፍ የእርዳታ ድርጅቶች ወደ የመን የሚልኩት ሰብአዊ እርዳታ እንኳ ሌላው ሕዝብ ሲከፋፈል፣ መሪማዎች ግን በመገለላቸው ምክንያት እርዳታው እጃቸው ሳይደርስ ይቀራል። ዛሬ በየመን ባለው ከባድ የኢኮኖሚ ውድቀትና አየር ንብረት ችግር ምክንያት በርካታ የመሪማ ቤተሰቦች በቀን አንድ ጊዜ ብቻ ተመግበው ለማደር ይገደዳሉ። በጨለማና በቆሻሻ በተከበበ አካባቢ ያለምንም የሕክምና አቅርቦት ሕይወታቸውን የሚያጡ ሕፃናትና እናቶች ቁጥር ቀላል አይደለም። ይህ የሺህ ዓመታት የታሪክ አዙሪት የወለደው መከራ ዛሬም በዓለም ዓይን ስር እየተፈጸመ ያለ ነገር ግን ማንም ድምፅ ሊሆናቸው ያልቻለ ዘመናዊ የሰው ልጅ እቅፍ ህመም ነው። መሪማዎች ወይም ሙሃማሽኖች ከታሪክ ገጽታ ተደልዘው እንዲረሱ የተፈረደባቸው ነገር ግን ከኢትዮጵያና ከጥንታዊ የአክሱም ገናናነት ጋር የማይበጠስ የታሪክና የደም አሻራ አላቸው ተብለው የሚታመኑ የጽናት ምልክቶች ናቸው። ከ1500 ዓመታት በፊት ቀይ ባህርን ተሻግሮ የገባው የዚያ ታላቅ ሰራዊት ትውልድ የጊዜና የፖለቲካ ማዕከል ፈንቅሎ የጣለው በገንዛ አገሩ ባዕድ እንዲሆን የተፈረደበት የዘመናት የታሪክ ምጸትና አሰቃቂ የሰው ልጅ ስቃይ ነጸብራቅ ነው። ዛሬ በየመን በረሃዎችና በከተሞች ዳርቻ የሚሰማው የነዚህ ሚሊዮኖች ድምፅ አልባ ብሶት የሺህ ዓመታት የፖለቲካና የማህበራዊ ውድቀት የወለደው አሁንም ድረስ እየደማ ያለ ያልተጠገነ የሰው ልጅ ቁስል ነው። ከትውልድ ወደ ትውልድ የተሸጋገረው ይህ የብሔርና የመደብ አፓርታይድ የሰዎችን ሰብአዊ ክብር ቢቀማም በፊታቸው ላይ የሚያበራውን ጥቁር የመልክና የደም ሐረግ ግን ሊደመስሰው አልቻለም። እርስዎ ስለዚህ ድብቅና አሰቃቂ ታሪክ ምን ያስባሉ? ቀደም ሲል በየመን ስለሚኖሩት መሪማዎች ወይም ሙሃማሽኖችና ከኢትዮጵያ ጋር ስላላቸው የታሪክ ትስስር ያውቁ ነበር?
ታሪክ በጣለባቸው የመገለል ሸክም ውስጥ ለዘመናት የጸኑትን እነዚህን ወገኖች አሁን ባለው ተጨባጭ ሁኔታ ዓለምና እኛስ እንዴት ልናያቸው ይገባል? የእርስዎን ጥልቅ አስተያየትና ሐሳብ ከታች በኮመንት ክፍል ያስቀምጡልን። ይህ አሳዛኝና ድብቅ የታሪክ እውነት ለብዙዎች ይደርስ ዘንድ ቪዲዮ ላይክ፣ ሼር ማድረግዎን አይርሱ። የደወል ምልክቷን በመጫን ቻናላችንን ሰብስክራይብ በማድረግ እንዲህ የሚሰናዱ ዝግጅቶችን ይከታተሉ። እስከ መጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን። በሚቀጥለው ሌላ እጅግ አስገራሚ የዓለማችን ጉዳይ እስክንመጣ ድረስ በያለንበት የምድር ጫፍ ቸርን ሰንብት።